ኢስማዒል አለይሂ ሰላምም ለኢብራሂም አለይሂ ሰላም ከቻልክ ግን አሁን ለእናቴ እንዳትነግራት እናያለን እስቲ አላሁ ተዓላ ምን አይነት አዲስ ነገር እንደሚያመጣ አሉና ሁለቱም ወደ መንገዳቸው ገቡ። የዛን ቀን የመካ አፈርና አሸዋ እያንጸባረቁ ነበር። ኢብራሂም አለይሂ ሰላምና ኢስማዒል አለይሂ ሰላም ወደ መስዋዕትነት ቦታው በፍጥነት እየተጓዙ ነው። በኢብራሂም አለይሂ ሰላም ፊት ላይ የጭንቀት ደመና አጥልቶባቸዋል። ምን አይነት ፈተና ነው ይሄ እያሉ እያሰቡ ነገር ግን መራመዳቸውን አላቆሙም። መንገዳቸው ላይ ሁለቱም ሚና አካባቢ እንደደረሱ ሸይጣን እነሱ ጋር ድረስ በመምጣት እነሱን ግራ ማጋባት ጀመረ። ምን አይነት ጌታ ነው ያለ ኢብራሂም፣ አንተን በፈተና ላይ ፈተና እየደራረበ የሚፈትንህ ይሄ ሁሉ መከራ። ኢብራሂም ተመለስ፣ ኢብራሂም ተመለሰ ሂድ። ነገር ግን የኢብራሂም አለይሂ ሰላም ተወኩል እጅግ በጣም ጠንካራ ከመሆኑ የተነሳ በአላህ ላይ እምነቱ ስለነበራቸው ከልጃቸው እስማዒል አለይሂ ሰላም ጋር በመሆን ሸይጣኑን ጠጠር ወርውሮ በመምታት ከዛ ቦታ እንዲጠፋ አደረጉት። በዚህም አማካኝነት ነው ሐጅ ለማድረግ ሰዎች ሲሄዱ ሸይጣንን በሰባት ጠጠር ወርውረው የሚመቱት። ሸይጣኑንም ካባረሩ በኋላ ሁለቱ ጉዟቸውን ቀጠሉ። መስዋዕት ማድረጊያ ቦታ ላይም እንደደረሱ ኢብራሂም አለይሂ ሰላም ኢስማዒል አለይሂ ሰላምን አስተኛቸው። ጩቤያቸውንም እንዳወጡ ነገራቶቹ ቀጣሉ። ሰማዩም ትንፋሹን ቀጥ አደረገ። እርግቦችም ክንፋቸውን ዘረጉ። ምድርም እቅፏን ወደ ታች አደረገች። ዙሪያውን እንዳለ ጸጥ ረጭ አለ። ልክ እሳቸው የልጃቸው አንገት ላይ ጩቤውን እንዳስቀመጡ በዛው ሰዓት አንድ በግ ጩኸቷን አሰማች። ኢብራሂም አለይሂ ሰላም አይናቸውን ሲከፍቱ እናም ሲመለከቱ ፊት ለፊታቸው እስማዒል አለይሂ ሰላም ተነስተው ቆመው እየሳቁ ነበር። ይሄ ጊዜ ማለት ለኢብራሂም አለይሂ ሰላም አውሎ ንፋስ ከተነሳ በኋላ ጸጥ ያለ መሰላቸው። ልጃቸውንም እቅፋቸው ውስጥ ከተው ማልቀስ ጀመሩ። እናም እኛ በእስማዒል ቦታ አንድ ትልቅ እንስሳትን ለመስዋዕትነት አቀረብን። ከተወሰኑ ዓመታቶች በኋላም አላሁ ተዓላ 3 መላእክቶችን ወደ ኢብራሂም አለይሂ ሰላም ቤት ላካቸው። እነዚህ 3ቱ መላእክቶች መጡና እንኳን ደስ አሎት የመጀመሪያ ሚስቶት ሳራ አለይሃ ሰላም ወንድ ልጅን ወልዳለች አሏቸው። በዚህም የተነሳ ኢብራሂም አለይሂ ሰላም 2 ወንድ ልጆች ነበሯቸው። የመጀመሪያ ወንድ ልጃቸው እስማዒል አለይሂ ሰላም ከሁለተኛ ሚስታቸው ከሐጀራ አለይሃ ሰላም የተወለደ። ከ13 ዓመት በኋላም ሁለተኛ ወንድ ልጃቸው ተወለደ ከመጀመሪያ ሚስታቸው ከሳራ አለይሃ ሰላም። ጥቂት ጊዜያቶችም ካለፉ በኋላ አላሁ ተዓላ ለኢብራሂም አለይሂ ሰላም አዘዛቸው ዘምዘም አጠገብ ቤትን እንዲገነቡ። እናም ይህ ቤት የአላሁ ተዓላ ቤት ከዓባ እንዲሆን ኢስማዒል አለይሂ ሰላምና ኢብራሂም አለይሂ ሰላም ሁለቱም አንድ ላይ በመሆን የአላህን ቤት ከዓባን መገንባት ጀመሩ። ኢብራሂም አለይሂ ሰላም ሸክላውን ይደረድራሉ። እስማዒል አለይሂ ሰላም ሸክላና ድንጋይ እያመጡ ያቃብሏቸዋል። የቆሙበት ቦታ ላይ ሆነ ኢብራሂም አለይሂ ሰላም ድንጋዩን ሲደረድሩበት የነበረው ቦታ የከዓባ ግድግዳ ከፍ እንዲል ሲያደርጉበት የነበረበት ቦታ ያ ቦታ መቃሜ ኢብራሂም ተብሎ ይጠራል። የኢብራሂም አለይሂ ሰላም የእግራቸው ምልክት ዛሬም ድረስ መካ ላይ ይገኛል። አላሁ ተዓላም በቅዱስ ቁርአኑ አዞናል። ጧፍ ካደረግን በኋላ ለአላሁ ሱብሓነሁ ወተዓላ ብለን መቃሜ ኢብራሂም ቦታ ድረስ ሄደን ሰላት መስገድ እንዳለብን ዛሬም ድረስ እያደረግነው ያለነው። እናንተም አላህ ካለ ዑምራ ወይም ሐጅ ስትሄዱ መቃሜ ኢብራሂም ቦታ ላይ የኢብራሂም አለይሂ ሰላም የእግራቸው ምልክት ታያላችሁ። እዛም ቦታ ላይ ሰላት ትሰግዳላችሁ ኢንሻአላህ። ቀስ በቀስም የአላሁ ተዓላ ቤት ከዓባ ሆኖ ተዘጋጀ። ነገር ግን አሁንም የአንድ ድንጋይ ቦታ ክፍት ሆነባቸው። ኢስማዒል አለይሂ ሰላምን በጣም ሙከራ አደረጉ። ነገር ግን ያን ክፍተት የሚሞላ ድንጋይ ሊያገኙ አልቻሉም። ሁሉም ቦታ ላይ ፈልገው አጥተው ተመልሰው ሲመጡ እስማዒል አለይሂ ሰላም የሚያንጸባርቅ አንድ ነጭ ድንጋይ ያገኙ። ኢስማዒል አለይሂ ሰላም ለአባታቸው ኢብራሂም አለይሂ ሰላም አባቴ ይሄ ድንጋይ ከየት መጣ ብለው ጠየቋቸው። ኢብራሂም አለይሂ ሰላምም ይሄ ሐጀረል አስወድ ይባላል፣ ማለትም አላሁ ሱብሓነሁ ወተዓላ ከጀነት የላከው ድንጋይ ነው አሏቸው። ብዙ ሳይንቲስቶችም እዚህ ላይ ምርመራ አካሄደው እውነታው ፊት ለፊት መጣ። ይሄ ድንጋይ ምናልባትም ከዚህ ዓለም ውጪ የመጣ ነው እንጂ እዚህ ዓለም ላይ ያለ ድንጋይ አይደለም ብለው መሰከሩ።
እንደ ሙስሊም ደግሞ እኛ የምናምነው አላሁ ሱብሓነሁ ወተዓላ ከጀነት እንደላከው ነው። እናም ይሄ ድንጋይ የመጣ ጊዜ እጅግ በጣም ነጭ የሚያንጸባርቅ ነበር። ነገር ግን ዘመን በተቀያየረ ቁጥር የሰው ልጆች ወንጀል ይህንን ድንጋይ እንዲጠቁር አደረገው። ስለዚህ ጉዳይም በሐዲስ ተገልጿል። አሁን ልብ ማለት ያለብን ነገር የአላሁ ተዓላ ከዓባ ቤት እየተገነባ በነበረበት ሰዓት ድንጋይ መደርደር ብቻ ሳይሆን ለወደፊት የሰው ልጆች ዲዛይን እየወጣ ነው የነበረው። ኢብራሂም አለይሂ ሰላም ድንጋዩን እየደረደሩ ለአላሁ ሱብሓነሁ ወተዓላ ዱዓ እያደረጉ ነበረ። እዚሁ ቦታ ላይ ለአላሁ ሱብሓነሁ ወተዓላ ኢብራሂም አለይሂ ሰላም 4 ዱዓዎችን ጠየቁት፣ በጣም አስፈላጊ የሆኑ ዱዓዎች። በዚህም የተነሳ እኛና እናንተ ዛሬ ሙስሊሞች ልንሆን የቻልንባቸው። የመጀመሪያው ዱዓ የሪዝቅ ዱዓ። ጌታዬ አላህ ይህንን ከተማ የሰላም ከተማ አድርገው፣ እዚህ ከተማ የሚኖሩትንም በአላህ የሚያምኑና ሙእሚኖች እንዲሆኑ አድርጋቸው፣ ርዝቃቸውንም ከፍ አድርግላቸው። እዚህ ላይ አላሁ ሱብሓነሁ ወተዓላ ዱዓቸውን ተቀበልና ለሁሉም ርዝቃቸውን እሰጣለሁ እኔ በእኔም ላመነብኝ እንዲሁም ላላመነብኝ ጭምር። በዚህ የምናውቀው አላህ ሩህሩህና አዛኝ መሆኑን ነው። የእሱ እዝነት ዓለም ላይ ላሉ ለሰው ልጆች በሙሉ ነው። ሁለተኛው ዱዓ አላሁ ሱብሓነሁ ወተዓላ ለኢብራሂም አለይሂ ሰላም ሲነግራቸው የሰዎች መሪና ኢማም አድርጌሃለሁ ሲላቸው ኢብራሂም አለይሂ ሰላምን በምላሹ ይሄ ትዕዛዝ የኔን ልጆችንም ያካትታል እንዴ አሉ። ከልጆቼ ውስጥ ብቻ እንዳይሆን፣ ምክንያቱም በዳዮችን ማስተዳደር አይቻላቸውምና። ይሄ ዱዓ ግልጽ ነው። በኢብራሂም አለይሂ ሰላም ዘር ላይ ብቻ መሆን እንደሌለበት፣ በቂም እንዳልሆነ፣ ኢማን ያለው መሪ መሆን እንዳለበት የሚጠቁም ነው። አላህ እንደፈለገው የሚያደርግ ይሄ ነበር ምክንያቱ። በኢብራሂም አለይሂ ሰላም ዘር ውስጥ እንኳን ሆኖ አቡ ለሃብ እዚህ ምድር ላይም ተዋርዶ ጀሃነምም ላይ እስከ ዘላለሙ እየተዋረደ እየተቃጠለ የሚኖረው። ሶስተኛው ዱዓ አንድ እንደዚህ አይነት ዱዓ አላሁ ሱብሓነሁ ወተዓላ ወዲያውኑ አይሆንም ብሎ ያገደው። ኢብራሂም አለይሂ ሰላም አላሁ ሱብሓነሁ ወተዓላን የጠየቁት አባታቸውን እንዲምርላቸው ነበር። አላሁ ተዓላም በሱረቱ ተውባ አንቀጽ 9 ቁጥር 114 ላይ አላሁ ተዓላም እንዲህ አለ፣ ኢብራሂም አለይሂ ሰላም ለአባቱ ምህረትን የጠየቀው ቃሉን ለመጠበቅ ነበር። ነገር ግን የአላህ ጠላት መሆኑን እንዳወቀ ወዲያውኑ ተለየው። በዚህም ምንም ጥርጣሬ የለም፣ ኢብራሂም መልካም ሰውና አዛኝ ነበሩ። በዚህ ነገር የምንረዳው በየትኛውም የሽርክ ሁኔታ ላይ አላሁ ሱብሓነሁ ወተዓላ የማንንም አማላጅነት እንደማይቀበል ነው። አራተኛና የመጨረሻው ዱዓ አንድ እንደዚህ አይነት ዱዓ እኛን ያካተተ፣ ጌታዬ ሆይ ከነዚህ ሰዎች መሃል አንድን መልእክተኛ ፍጠርላቸው፣ ያንተን አያት እያነበበ የሚያሰማቸው፣ ኪታብንም የሚያስረዳቸው፣ ልባቸውንም ንጹህና መልካም የሚያደርግላቸው። ያለ ጥርጥር ጥበበኛ ጌታዬ ነህ አንተ፣ ሁሉንም አድራጊ ሆንክ። ይህንን ዱዓ ግን በዛን ጊዜ አልተቀበላቸውም። በኢስሐቅ አለይሂ ሰላምም ጊዜ የነቢያቶች ሁኔታም እንደቀጠለ ነበር። ከኢስማኤል አለይሂ ሰላም በኋላ ግን ምንም አይነት ነብይ አልመጣም ነበር። ቢያንስ 20 ዘመናትን ካለፈ በኋላ መካ ላይ የጣዖት አምልኮ በጣም ሲስፋፋ ያን ጊዜ አላሁ ሱብሓነሁ ወተዓላ የኢብራሂም አለይሂ ሰላምን ዱዓ ተቀበላቸው። የዱዓቸውን ምላሽ የነበሩት ረሱላችን ሰለላሁ ዐለይሂ ወሰለም ነበሩ። አሁን ወደ መጨረሻው ጥያቄያችን እንምጣ። ጥያቄውም ይሄ ነው። አላሁ ሱብሓነሁ ወተዓላ ለራሱ ቤት ባዶ እና በረሃማ የሆነ ጸጥ ረጭ ያለ ቦታን ለራሱ ቤት ለምን መረጠ? ከዚህ ጀርባ ምክንያት ነበረው። የመጀመሪያው ምክንያት ዜሮ ዲስትራክሽን ዞን፣ ማለትም ሮማውያኖች እንደዚህ አይነት ቦታን ነበር የሚቆጣጠሩት፣ የሆነ ጥቅምን ሊያገኙ የሚችሉበት ቦታ። የአረብ ምድር ደግሞ ውሃ የጠፋበትና ምንም ነገር የማይበቅልበት አካባቢ ነበር። በዚህም የተነሳ የትኛውም ኢምፓየር ይህንን አካባቢ አይፈልጉትም ነበር። በዚህም የተነሳ እስልምና በነጻነት እንዲስፋፋም እንዲሆን ተደረገ። እዚህ ቦታ ላይ የአላሁ ተዓላ እቅድ ነበረ ይሄ። ሁለተኛው ነገር አንድን ነገር እናንተ ስትገነቡ ከጊዜ በኋላም የገነባችሁት ነገር የዛው አካባቢ ሆኖ ነው የሚቀረው። ልክ ሻጃሃ የሰራው ቤተመንግስት አሁን የአግራ ቤተመንግስት እንደሚባለው፣ ራጃ ማንሲንግ የገነባው ላልኪላ የአሚር ላልኪላ እንደሚባለው፣ የአላሁ ተዓላ ቤት ሮም ወይም ፐርሺያ ቢሆን ኖሮ ወይም ሌላ አካባቢ ቢሆን ኖሮ የሮማውያን አምፓየር ግንብ ወይም የፐርሺያ ቤተ መቅደስ ይባል ነበር። ምክንያቱም እዛ ቦታ ላይ ማንም አይኖርም ነበር፣ ምንም አይነት ህዝብም አልነበረም ቦታው ላይ። ማንም ሰው እስከዛሬ የኛ ነው ብሎ ሊል ያልቻለበት ምክንያት ለዚህ ነው የአላህ ቤት ቤቱላህ የሚባለው።
እኔ ቢያንስ 55 ወይም 54 ገጽ አንብቤያለሁ። ረሒቁል መኽቱም የሚባል ኪታብ። ጥያቄው ግን ይሄ ነው። እሺ ጥሩ አነበብኩ፣ ትንሽ ስለ አኽላቅም አወቅኩ። ይኸውላችሁ ስለ አኽላቅ ጉዳይ ይሄን ነው መረዳት ያለብን። እኛ ከሁሉም አስቀድመን መረዳት ያለብን ይሄንን ነው። በረካ የምናገኘው በቦታው ላይ ሳይሆን በረካ ልናገኝ የምንችለው በአላህ ትእዛዝ ነው። አብዛኛውን ጊዜ የሚመስለን ስንት ጊዜ ዱዓ አደረኩ ግን አንድም ቀን ዱዓዬን ተቀብሎኝ አያውቅም እንላለን። አላሁ ሱብሓነሁ ወተዓላ እኔን እኮ አይሰማኝም እንላለን። ይሄው ልጅ መውለድ አልቻልኩም፣ ይሄው የሰራሁት ሁሉ እንዳለ ከሰረ። እዚህ ጋር መረዳት ያለብን አስፈላጊው ነገር ይሄ ነው። ዱዓ ማለት አማዞን ውስጥ የምታገኙት ነገር አይደለም። ክሊክ አድርጋችሁ ነገ ወይ ከነገ ወዲያ የሚደርሳችሁ። እናንተ ዱዓ አድርጋችኋል፣ አላሁ ሱብሓነሁ ወተዓላ ሰምቷል። በፈለገ ጊዜ ዱዓው ለናንተ ተገቢ ሆኖ ካገኘው ምላሹን ይሰጣችኋል። በዚህም ምክንያት ነው ኢብራሂም አለይሂ ሰላም ዱዓ ካደረጉ ከ2000 እና ከ2500 ዓመት በኋላ ዱዓቸውን መቅቡል ያደረገው አላህ። እንደዚህም ሆኖ በ84 እና በ85 ዓመት ዕድሜያቸው አላሁ ተዓላን ሁል ጊዜ ዱዓ ያደርጉ ነበር፣ ይጠይቁ ነበር። ከዚህ የምንማረው ደግሞ በአላሁ ተዓላ ተስፋ መቁረጥ እንደሌለብን፣ መታለል እንደሌለብን ነው። ስለዚህ ተስፋን ለመቁረጥ ስታስቡ ስለ ኢብራሂም አለይሂ ሰላም ጉዳይ አስቡ፣ አስታውሱ። ቪዲዮውን እንደወደዳችሁት ተስፋ አደርጋለሁ። ከዚህ ውጪ በኮመንታችሁ ይሄንን በትክክል እንድትነግሩኝ። በዚህ ቪዲዮ ላይ ያላችሁ አስተያየት ምንድነው? ተምራችሁበታል ወይስ አልተማራችሁበትም? ጀዛኩሙላሁ ኸይረን። ሰላሙ አለይኩም ወራህመቱላህ